በዛሬው ቪዲዮ የጂንስ ሱሪ ዚፕ አገጣጠም እናያለን። ሙሉ ቪዲዮን ተከታተሉት። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሰላም ወደ ዳጊ ዲዛይን ቱብ ቤተሰቦች፣ ዛሬ በሌላ ቪዲዮ ተከስተናል። ዛሬ የማሳያችሁ የጂንስ ሱሪ ፓትሌት አገጣጠም ወይም ዚፕ አሰራር ነው የማሳያችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ ወስዳችኋለሁ ማለት ነው። ለመሰወር የሚያስፈልጉን ማቴሪያሎች አሉ። በዋነኝነት ዚፕ ያስፈልገናል፣ ፓተርኑ ያስፈልገናል። እኔ ለሳምፕል ነው የተጠቀምኩት። ያው እናንተ ኖርማል የሱሪ ፍሮንት ፓተርኑ ያስፈልጋችኋል እና ሌፍት እና ራይት። ሌላው ነገር ደግሞ ጄ ቅርጽ ያለው 15 ሴንቲሜትር በ5 ሴንቲሜትር የሆነ ጄ ቅርጽ ያለው ፓተርን ያስፈልጋችኋል። ሌላው ደግሞ 10 ሴንቲሜትር በ18 የሆነ እንደዚህ አይነት ጨርቅ ያስፈልጋችኋል ማለት ነው። ለመስራት የሚያስፈልገን ያው ማሽን ያስፈልጋል፣ ክር ያስፈልጋል። ጄ ቅርጹን ለማውጣት ቾክ እና መስመሪያ ያስፈልገናል ማለት ነው። እንሄዳለን። ቪዲዮውን እስከመጨረሻው ተከታተሉት። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ብዙዎቻችን የምንሸወደው ፓትሌት ስንሰራ ጄ ቅርጹን ነው። ይሄ ቅርጽ የሱሪው ውበት ነው። በተለይ ደግሞ ጂንስ ጨርቅ ውበቱ ክሩ ነው። ሱሪ ወይም ደግሞ ማንኛውም አይነት ልብስ ሙሉ ክሩ ይታያል። ስለዚህ ክሩ ቀጥ ተደርጎ ካልተሰፋ የሱሪውን ወይ ጃኬቱን ውበቱን ያጠፋዋል ማለት ነው እና ሁሌ ስንሰራ ምናልባት ጄ ቅርጹን በትክክል ማምጣት ማንችል ሰዎች እንደዚህ አይነት ቅርጽ ሰርተን በፓተርን እንደዚህ አውጥተን 3.5 ወይም ጎኑ 3.5 የሆነ ቁመቱ ደግሞ እናንተ በመትፈልጉት ልክ አድርጋችሁ ይሄንን ጄ ቅርጽ ሰርታችሁ እንደኔ እንደዚህ አስመራችሁ መጠቀም ትችላላችሁ ማለት ነው። የወንድ ሲሆን ያው ሁሉ ጊዜ የምንጀምረው
የግራ እንደኔ ሐሳብ የሱሬን ውበት ይጨምራሉ በየ ማስባቸው ሁለት ነገሮች ናቸው ወይም ደግሞ ሱሬ ላይ በጣም በጥንቃቄ መሰራት አለባቸው በየ ማስበው አንደኛው ፓትሌት ነው ሁለተኛው ደግሞ ዌስት ባንድ ነው ፓትሌት እና ዌስት ባንድ በጣም በጥንቃቄና ውበት አዘል ወይም ደግሞ ከውበት ጋር የተገናኙ ሱሬን ውበት ሞር ከፍ ያደርጉታል በየ ማስበው ሁለቱን ነው ዛሬ የጂንስ ፓትሌት አሰራር አሳይቻችኋለሁ ቀጣይ ደግሞ የወገብ አሰራር አሳያችኋለሁ ማለት ነው እንደምንለው ጥንታዊነት የዘመኑ ፋሽን ነው እያለን የዛሬ ቪዲዮአችን ይሄንን ይመስል ነበር በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ ቪዲዮን ላይክ እና ሼር ማድረግ እንዳይረሳ መልካም